ጊዜ ሲሰጠን ልንሰራበት ነው፣ ሰርተን ልንጠቀምበት ነው። ካልሰራን ደግሞ ሌላ ብዙ ተጓዳኝ በሽታዎች ይመጣሉ። ከስራ ጋር ትቆማለህ። የምትታገለው ከስራ ጋር ነው። ካልሰራ ወደ ሰው ገንዘብ መመልከት ይመጣል። ስራ በችሎታ ነው። የሴት ወንድ የምንለው ስራ ክፍል የለም። ሁሉም ስራ የሁላችን ሆኖ በችሎታችን መስራት አለብን ብለን ነው የምናምነው። ያም ደግሞ ከትንሹ ተነስተን ነው። ሽመና ምን ሰራው አለ፣ ግብርናም በትንሹም ቢሆን አለ። መሬቷ ያወነስ ያለች ስለሆነች ጥጥም ባልትናውም ዘይቱንም ሁሉም የተለያዩ ስራዎች አሉ እና ሁሉም ስራ የሁላችን ሆኖ በችሎታችን መስራት አለብን። ስራ መናቅ የለብንም ብሎ ነው የሚያምነው ዙምራ። ከዜሮ ተነስቶ ማደግ ይቻላል። ይህን እያስተማርን ዝም ብለን ተቀምጠን አይደለም ስራ የምንፈልገው። ስራ እየገባን ሲሆን ነው ስራው ወደኛ የሚመጣው። ተቀምጠ ስራ ወደ አንተ አይመጣም። ስራው የሚመጣው አንተ ስራ እየፈለግ ወደ ስራው እየገባ ሲሆን ስራው ወደ ይመጣል ወደኛ ማለት ነው። እኛ ስንገባ ነው ቀድመን ወደ ስራ የሚፈጠረው ፈጥነን ስንጀምር ነው። ይህን እየሆን ስለህርን አሁን ከፍተኛ ትምህርት የምንሰጥበት እያሳየን የምንሰጥበት ትምህርት ሩቅ አይሆንም ብዬ አስባለሁ። ከተነሳንበት አንስተን ዛሬ ስናየው ማንም ያልደረሰበት ደረጃ ደርሰናል። የነበሩ ሰዎችም ያልደረሱበት ደረጃ ደርሰናል። አሁን ላይ ጥሩ ነው፣ ከዜሮ ተነስተን ማለት ነው። እና እኛ ወደ ስራው ነው የምንገባ እንጂ ስራው ዝም ብሎ ከኛ አይመጣም። እኛ ወደ ስራው ተገባን ነው ስራው ወደኛ የሚመጣው። ብረት ሲቀጠቅጥ ቀጥቃጭ፣ ቆዳ ሲፍቅ ፋቂ፣ አልባሳት እነዚህ የምንለብሳቸው ልብሶች ሲሰራ ደግሞ ሸማኔ እየተባለ መሄዳለ። ዙምራ ከወላጆቻችን ጋር ሲኖር ገበሬ ሆኖ ነው የቆየው። ግን ከብዙ ውጣ ውረዶች ስደቶች ገጥሞን ከዚያ ስንመለስ ስራ መናቅ የለብንም፣ ከትንሿ ስራ ተነስተን መስራት አለብን በሚል እንጨቶችን ጠርቦ በሱጅ ምንም ሙያ የሌለውን ሴቱንም ወንዱንም ወጣቱንም ያን ሽመና ስራ አሰልጥኖ ወደ ስራው እንድንገባ አድርጎናል። ከዚያ በኋላ ሁሉም ስራ የሁላችን ሆኖ እየሰራን ያለ ነው። ከዚያ ተጨማሪ ደግሞ ብረታ ብረቶችንም ደግሞ ሲቀጥቅጠን እንሞክራቸው እንስራቸው። በሂደት ደግሞ ወደ ተሻለ እንትን እየቀየርነ ወደ ቴክኖሎጂ ወደ ኤሌክትሪክም ወደ እንትንም እየቀየርነ ወደፊት ስራችን ይሆናሉ። ግን ስራ መናቅ የለብንም በሚል ብረቶችንም እየቀጠቀጥን ሞክረናቸው ነበር። ያው በአሁኑ ሰዓት እየሰራናቸው አይደለም፣ የወደፊት እቅዶቻችን ናቸው። ሸክላውንም እንዲሁ ሰዎች የሰሩትንም እየወገጥና አፈሮችንም ያወካን እየፈጨን እየሰራን ሞክረናቸዋል። ያገለግላሉ እና ሁሉም ስራ የሁላችን ሆኖ መስራት አለብን እንጂ ስራ መናቅ የለብንም። ምክንያቱም እነዚህ ሽመና ይሰራል ሸማኔ ተብሏል። ግን ያን ልብስ የሚለብሰው ማን ነው የሚለው ዙምራ ሁላችንም ነን የምንለብሰው። ሸክላውንም ይሰራል ያን ባለጃል ነው። ያን ነገር የሚጠቀመው ማን ነው? ሁላችንም። እና የጠላነው ምኑን ነው? ስራውን ነው የሚለው ዙምራ እና እውነቱን ነው። ምክንያቱም በዚህ መንገድ ነው ወራን በሚያምነው። ያው በጊዜ ሂደት ሸክላዎችንም ሞክረናቸው ሰርተናቸው እንደ ሙዚየም ያስቀመጥናቸው አሉ። መስራትም ይቻላል። ስራ መናቅ የለብንም። ቁጭ ብለን መለመን የለብንም። የሰው ጥገኛ መሆን የለብንም ብሎ ነው የሚያምነው ዙምራ። እኛም በዚያ መንገድ ነው እየሰራን ያለ ነው። ግን ሸክላውም ብረታ ብረቱም የወደፊት እቅዳችን ነው ያለው። አልባሳትን ግን እየሰራን ያለ ነው። መጀመሪያ በባህላዊ መልኩ ጥጥ ዝሃዎችን እንሰራለን። አሁን ደግሞ ክሮች፣ የተለያዩ ክሮችን፣ አልጋ ልብስ፣ መጋረጃ፣ የተለያዩ ልብሶችን እያመረትን እንጠቀማለን። ቀጣይ ደግሞ እነዚህን ወደ ተሻለ ቀይረን አይደለም ለኛ ወደ ሌላ ቦታ ላሉ ስራ ወጣት ሁሉ እንዲሰራ የማድረግ እቅድ ነው ያለን እና ባጭሩ እንደ አውራምባ ስራ መናቅ የለብንም። ሁሎችንም ስራ የሁላችን ሆኖ ሰርተን ማደግ አለብን እንጂ ቁጭ ብለን መመኘት የለብንም ብለን ነው የምናምነው። ለሰው ልጆች መጥፎ እይታ ነገሮችን ማስወጋድ ያለብን፣ ሰርቶ ማደር ኃጢአት አይደለም ብለን ነው የምናምነው እና ከክፉ ነገር ላይ ይጠብቃል። ስራ ላይ ተወደቅ አይናችን ይገለጨራችን የሚስማ ወገኔ ጸብንና ሶክድ እንቁም ለስራ ወገኔ ስራ ከሰራን ነው ሀገር የምትለማ ወገኔ ሰዎች እንፋቀር ሁሌም እንስማማ ወገኔ